ግርማ እጅጋየሁ እባላለሁ። የወሎ ቤተ አማራ ጠቅላይ ግዛት እዝ የህዝብ አስተዳደርና የማህበራዊ ጉዳዮች ኃላፊ ነኝ፣ ወይም ደግሞ የአፋሕድ የጽህፈት ቤቱ ምክትል። እሺ እንግዲህ አፋሕድ እንደ ድርጅት ነው ስራ መስራት ከጀመረ ሰነባብቷል። ለአማራ ትግል ህልውና ሲባል ትግሉን ጀምረን ነበር፣ አንዱንም ማለት ነው። ከዛ በኋላ ግን አካሄዱ የተሳሳተ ስለነበር አሁን አፋሕድ በተለይ አማራ ጠል ወይም ደግሞ ኢትዮጵያ ጠል ከሆኑ አካላቶች ጋር ተባብሮ ለመስራት ፍላጎት የለውም። እንደነ ኤርትራ እንደነ ግብጽ ካሉ አካላቶች ጋር ተባብሮ ኢትዮጵያ የምትባለውን ሀገር ለማፍረስ አይደለም አማራ እየተደራጀ ያለው። አማራ እንደ አማራ ቆሞ ምናልባት ኢትዮጵያ የምትባለውን ሀገር ከሌሎች አጋር ወንድሞቻችን ወይም ደግሞ ከሌሎች አጋር ክልሎች ጋር ተባብሮ ኢትዮጵያ የምትባለውን ሀገር ማመስረት እንጂ ብሔርተኛውን ሀገር ለመገንጠል አይደለም የወጣ ነው ሲጀመር ማለት ነው። ስለዚህ አካሄዱ የተሳሳተ መሆኑን ስናረጋግጥና ስናይ አይ ይሄ አካሄድ ትክክል አይደለም ብለን የሰላም ጥሪውን ተቀብለን ወደ ድርድር መተናል ማለት ነው፣ ወይም ደግሞ ወደ ንግግር መተናል። ምክንያቱም 3 አመት ትግሎችን አድርገናል። ይህን 3 አመት ትግል ስናደርግ ለአማራ ትግል ለአማራ ህዝብ አንድ ጠብ የሚል ነገር አልሰራለትም። ምናልባት ሀብት ንብረቶች እንዲወድሙ አድርገናል፣ ሰብል እንዲጠፋ አድርገናል። ሰዎች በሰላማዊ መንገድ ከቦታ ቦታ ተንቀሳቅሰው ስራዎች እንዲሰሩ ማድረግ አልቻልንም። ያማት የሰላም እጦት ምክንያቶች ሆነናል። እኛ ለሰላም ወይም ደግሞ ሰላም እንዲኖር ሰላም እንዲመጣ ምክንያት እንሆናለን ብለን ወጣን። ግን የሰላም እጦት ምክንያቶች ሆነ ስንንቀሳቀስ ቆይተናል ማለት ነው። ይህ ደግሞ አዋጭ ካልሆነ እኔ የወጣሁት የአማራ ህዝብን ነጻ ወጣለሁ ብዬ ነው። እኔ ሙቼ የሚኖሩ ሰዎች ካሉ ብዬ አስቤ ነው የወጣሁት ያለ። ግን እኔም ሙቼ የሚሞት ማህበረሰብ ካለ ለምን እታገላለሁ? ያ ከሆነ የትግል መስመሩ ወደ ትክክለኛው መስመር መግባት ብቻ አለብን ብለን የክልላችን መንግስት ከኢፌዴሪ መንግስት ጋር ተነጋግሮ ባደረገልን ጥሪ መሰረት ተቀብለን መተን ንግግር እያደረግን ያለ ነው። የመጀመሪያው ፌዝ ፌል አድርጓል። ምን አስበን ነበር? በኃይል ጥያቄያችን ማስመለስ እንችላለን። ከአሁን በፊት ጥያቄዎቻችን አቅርበን ነበር። እነዚያ ያቀረብናቸው ጥያቄዎች መመለስ ስላልቻሉ እስኪ ነፍጥና አንግብና እናንሳና ጫካ ገብተን ጥያቄያችን እናስመልሳለን ብለን ነፍጥ አንግበን ገባን። እነዚህ ጥያቄዎች መመለስ አልቻሉም ወይም ውጤት አላመጣም። አሁን ግን ወደ ሁለተኛው ፌዝ ወይም ደግሞ ወደ ሁለተኛው ስቴፕ ገብተናል፣ በሰላም ለመነጋገር ማለት ነው። ጥያቄዎቻችን በሰላም የሚመለሱ ከሆነ ለምን እንሞታለን? በዚያ ልክ አስበን ነው ወደ ድርድሩ ወይም ደግሞ ወደ ስምምነቱ የመጣ ነው ማለት ነው። ስለዚህ እኛ አማራ እንደ አማራ ሆነን ተደራጅተን እንውጣ ብለን ያሰብንበት ዋና ምክንያታችን አማራ እናድናለን ብለን ነው። አማራ ስትድን በኢትዮጵያ ውስጥ አማራ የምትባላለች አለሳዘሮች ኢትዮጵያ የምትባለው ሀገር አማራ ብቻዋን ቁማ እንደ ኤርትራ ተገንጥላ አንዲት ሀገር ወይም ደግሞ ታላቅ አማራ መመስረት አይደለም የፈለግ ነው። ሌሎች የጠፉ ወንድሞች አሉን። ሌሎች የሰላም እጦት ያለባቸው ክልሎች አሉ። ስለነሱ ነው እኛ የምንወድቀው፣ ስለነሱ ነው የምንሞተው ማለት ነው። ስለዚህ እንዳጠቃላይ አሁን ላይ እየሄደበት ያለ ፋኖ እየሄደበት ያለ መስመር የተሳሳተ መሆኑን ስናውቅ ወደ ትክክለኛው ትራክ ገብተን መነጋገር አለብን ብለን ነው ወደዚህ የመጣ ነው ማለት ነው። ጦርነት ማድረግ አንፈልግ። አሁን ላይ እየተደረገ ያለ የውክልና ጦርነት ነው። የውክልና ጦርነት ህወሓት ፋሲሊቴት ታደርጋለች፣ ነገሮችን ታሳካለች፣ ታሟላለች። ከዛ በኋላ እኛ እንዋጋለን። የሚጋደለው እርስ በርሱ አማራ ነው የሚሞተው፣ የሚጋደለው ኢትዮጵያ እንሞተው። ግን ነገ ከነገ ወዲያ ከኢትዮጵያ መገንጠል ወይም ደግሞ ኢትዮጵያን ጥለው ራሳቸውን ችለው ሀገር መመስረት የሚፈልጉ አካላቶች እኛን እርስ በርስ እያባሉ መሆኑን ስንረዳና ስናረጋግጥ ወደ ትክክለኛው መስመር መተናል ማለት ነው። ስለዚህ እኔ አሁን በዚህ አጋጣሚ መናገሩ ደግሞ ማለት እንፈልገው ሌሎች ያልገባቸው ያልተረዱ ወንድሞች አሉ ውጭ ላይ ማለት ነው። እነዚህ ያልተረዱ ወይም ደግሞ ያልገባቸው ወንድሞቻችን ከአሁን በኋላ ሊገባቸው ይገባል። ምናልባት በጦርነት ተጀምሮ በጦርነት የሚያልቅ ነገር የለም። ጦርነት የትኛውም ዓለም ላይ ማለት ነው ጦርነት የሆነ ጥያቄያችን ይመለሳል ብለን ባሰብንበት መንገድ የጀመርነው ነገር እንጂ ማስፈጸሚያ ሆኖ እንትን አይልም፣ ልንጨርሰው አንችልም። ስለዚህ ጥያቄያችን አንስተናል። አሁን ደግሞ ያኔ ያነሳ ነው ጥያቄ ወይም ደግሞ በኃይል ብለን የጀመርነው ነገር አሁን ባለበት ሁኔታ ወደ ሰላም አምጥቶናል። እውነት በሩ ክፍት ከሆነና ጥያቄዎቻችን መለስ ከሆነ ቁጭ ብለን ተነጋግረን እንደተማረ ሰው ችግሮቻችን መቅረፍ መቻል አለብን የሚል እሳቤ ስላለን ወደዚህ መተን እየተነጋገርን ያለ ነው። እንግዲህ እንደተነጋገርነውም በአጭር ጊዜ በመካከለኛ ጊዜና የረጅም ጊዜ የሚወስዱ ሊፈቱ የሚችሉ ችግሮች አሉ። እነሱም በትዕግስት ተጠባብቀን ችግሮቻችን ቀርፈነ የአማራ ችግሮች ያሉ ኢትዮጵያ ውስጥ ያሉ አጠቃላይ የህዝባችን ችግር
እንቀርፋለን ብለን እናስባለን ማለት ነው። ያለኝ ነው። አመሰግናለሁ።